ዛሬ ደግሞ BYD ላይ ዩቲዩብ እና ሬዲዮ እንዴት እንደሚጫን እናሳያችሁ። መጀመሪያ ፍላሻችንን እንሰካለን። ከዛ ደግሞ ዩቲሊቲ ቱል ውስጥ እንገባና ፋይል ማናጀር ውስጥ እንገባለን። ፋይል ማናጀር ውስጥ ከገባን በኋላ የአፕሊኬሽኑ ፎልደር ያለበት ውስጥ እንገባና አፕሊኬሽኑን ኢንስታል እናደርገዋለን ማለት ነው። ከዛን በኋላ ሆም ፔጃችን ላይ በመግባት አፕሊኬሽኑን እንከፍተዋለን። አፕሊኬሽኑን ከከፈትነው በኋላ ይሄን የሚመስል ሆም ፔጅ ይኖራል። ከዛም በኋላ ማድረግ የምንችለው ሰርች ባር ላይ እንገባና እዚች ጋር ማይ ሬዲዮ ብለን ሰርች እናደርጋለን። እዚህ ጋር እንደሚመጣልን ይመጣልናል። የትኛውን አፕሊኬሽን ነው ዳውንሎድ የምንላት? እዚች ጋር ዳውንሎድ እያደረገ ነው። ዳውንሎድ አድርጎ ሲጨርስ ባክ እንለዋለን። እዚህ ጋር ኢንስታል አንለውም። ዩቲዩብ ፎልደር ውስጥ እንገባና ዳውንሎድ ውስጥ እንገባለን። ዳውንሎድ ስንገባ ቅድም ኢንስታል ያደረግነው ማይ ሬዲዮን እዚህ ውስጥ እናገኘዋለን። ኢንስታል አድርጎ ሲጨርስ እንደዚህ ሆም ፔጅ ላይ ይመጣልና ከዛም በኋላ ኦፕን አድርገን ቀጥታ ማስታወቂያ ምናምን ሊኖረው ይችላል። እሱን ሲጨርስ ኢትዮጵያ ውስጥ የሚገኙ ሬዲዮችን ሊስት ይዘረዝርልናል ማለት ነው። ዋይፋያችሁ ከቪፒኤን ጋር መገናኘት የለበትም ሬዲዮ ስታዳምጡ። በተጨማሪ እንደዚህ ማዳመጥ ትችላላችሁ። ግዴታ ከኢንተርኔት ጋር ኮኔክት መሆን አለበት። ኢንተርኔት ኮኔክት ካልሆነ አይሰራላችሁም። ተጨማሪም ዩቲዩብ እና ሌሎች ነገሮች መጠቀም ከፈለጋችሁ ደግሞ በተጨማሪ ብራውዘር ኦፔራ ብላችሁ ሰርች አድርጋችሁ ኦፔራን ዳውንሎድ ታረጉና ልክ እንደቀደሙ ዩቲሊቲ ቱል ውስጥ ትገቡና ኢንስታል ትሉታላችሁ። ኢንስታል አረጋችሁ ከጨረሳችሁ በኋላ ሆም ፔጅ ላይ ይመጣላችኋል። ሆም ፔጅ ላይ ኦፔራን ከፍታችሁ ዩቲዩብ የሚለውን በተን በመጫን ቀጥታ ዩቲዩብን መመልከት ትችላላችሁ ማለት ነው።